ስልና ህብስትም እንግዲህ እባክሽን ተይኝ ምን አጠፋው እያለቻትም ነበር። እሷም እንግዲህ ነይ ጥሩ አጋጣሚ ላይ ነው የመጣሽው፣ ተደፍተሽ እኔን ይቅርታ መጠየቅ አለብሽ፣ በይ በደንብ ተደፊ እያለች እንግዲህ የህብስትን ጭንቅላት ይዛ ወደ እግሯ እንድትወርቅ ታደርጋታለች ማለት ነው። ህብስትም እባክሽን ተይኝ እግሬን እያመመኝ ነው፣ በዛ ላይም ፀጉሬን ይዘሽዋል እባክሽ እያለቻትም እሷም እንግዲህ እኔን ይቅርታ ማለት አለብሽ በደንብ በደንብ በይ እያለች ስታሰቃያትም ነበረ። እንግዲህ እንደዚህ እየለመነቻት እያለ አቶ አለም እንግዲህ ከውጭ ይገባል ማለት ነው። ልክ ማስመሰሏን ትቀጥላለች። ወይ በቃ ተነሺ፣ ይበቃሻል፣ ይቅርታ አድርጌልሻለሁ እያለችም ማስመሰሏን ትቀጥላለች። አቶ አለምም እንግዲህ ምንድን ነው አልገባኝም፣ ምን ተፈጥሮ ነው ሲላቸው አይ ይቅርታ ያለችኝ እኮ ነው ህብስት፣ እኔ ደግሞ ችግር የለውም ለምን ይቅርታ የምትይኝ እያልኳት ነው ብላ ትላለች ማለት ነው ይፍቱ። ህብስትም እንግዲህ ለማልቀስ እየዳዳት ትነሳና ወደ ክፍሌ መግባት እችላለሁ ትላለች ማለት ነው። አይ ግን ከዛ በፊት ቁጭ ብለን እንጫወት ይላትና ይፍቱም እንግዲህ ወደ ክላሷ ትገባለች። እሱም ምንድን ነው ምን ተፈጥሮ ነው ሲላትም ነበረ። እሷም እንግዲህ አይ ምንም አልተፈጠረም አባዬ ምንም ችግር የለም ትልና ነገሩን ለማደባበስ ትሞክራለች ማለት ነው። እናም አለም እንግዲህ የክላሷ ገብቶ ሊያናገራት ይሞክራል ማለት ነው። እባክሽን እንደዚህ አትሁኚ፣ ይፍቱ ክፉ ብትሆንብሽም ግን ደግሞ በትዕግስት ማሳለፍ አለብሽ፣ እባክሽ እባክሽ እያለ ህብስትን ሲለምናት ነበረ። ህብስት ደግሞ እንግዲህ እባክህን አባዬ የምትወደኝ ከሆነ ከዚህ ቤት ውስጥ እንደወጣ ፍቀድልኝ፣ የድሮ ቤቴ ጋር ሄጄ መኖር እፈልጋለሁ፣ እኔ በቅቶኛል፣ በጣም ከአቅሜ በላይ ሆኗል እያለችም ስትለምነው ነበር። አቶ አለምም ያማ በፍጹም የሚሆን ነገር አይደለም ልጄ፣ ለምን እንደዛ አልሽ? እኔ ይፍቱ ይቅርታ እንድጠይቅሽ አድርጋታለሁ ይላል ማለት ነው። እሷ ደግሞ ያ ነገር እንዲሆን አትፈልግም። እባክህን አባዬ እንደዛ አታደርግ በቃሽ ትልና ትቀመጣለች ማለት ነው። አብነት እንግዲህ የሆነ ቦታ ተቀምጦ አቤነዘር ሊያናግረው ይመጣል ማለት ነው። እና አቤነዘር ሲመጣ ስለ ህብስትም አንዳንድ ነገር ይጠይቀዋል ማለት ነው። ህብስት ምን አይነት ሁኔታ ላይ ነው ያለችው? ደግሞ እዛ አብሯት የሚለው ምኗ ነው? ጓደኛዋ ነው አይደለም? ይህን ያክል ኦባት የሚቆምላት እያለውም ነበረ። እሱም እንግዲህ ምን ነው ነገሩ እንደዚህ አሳሰበህ በሰላም ነው ወይ ሲለውም ነበረ። አይ በቃ ዝም ብዬ ነው ያለችበት ሁኔታ ስላሳሰበኝ ለዛ ልጠይቅህ ብዬ ነው፣ አንተ ደግሞ ትሻላለህ ብዬ ነው ከዛኛው ሲለውም ነበር። አይ እኔ ለሰው ክፉ ልሁን ካልኩኝ ምንም አያውከኝም፣ ሰው ሲባል ደግሞ ክፉ ነው ሲለውም ነበረ በአምላክ ማለት ነው። እንደዚህም የሚፈልገውን ነገር ካወራው በኋላ ይሄዳል ማለት ነው። ወደው እንደሄደ በአምላክ እንግዲህ አብነትን ሊያገኝ ይመጣል ማለት ነው። ሲመጣም የሆነ ወሬ የምንቆየ ህብስትን አድርሼ ልምጣ ብላል ነበር እንዲህ ሄድከው ሲለውም አይ ምንም መንገድ ላይ የሆነ የማስተካክለው ነገር ስለነበር ለዛ ነው ያረፈድኩት ይለዋል ማለት ነው። ቁጭ ብለው የተጫወቱ ባሉበት ሰዓት አቶ አለም ይደውላል ማለት ነው። አለማችን ደወለ ብሎም ያነሰዋል እና እንዴት ነው ስራው ከምን ላይ እየደረሰልህ ነው? ምንስ እያደረገው ነው? ይለዋል ማለት ነው። እሱም እንግዲህ አይ በስነ ስርዓት እየሰራሁ ነው ለማለት ይሞክራል ማለት ነው። እና ቶሎ ቶሎ ፈጠን ፈጠን ማለት አለብህ፣ ልጅቷ ከቤት ውስጥ ካላስወጣኝ እዛኛው ድሮ ቤቴ መኖር እፈልጋለሁ ብላ አስጨቀጭቀኝ ነበረ ይለዋል ማለት ነው። አብነትም እሺ በቃ ችግር የለውም በቻልኩት አቅም ቶሎ ቶሎ እለዋለሁ ሲል መልሶለታል። እና ይህንን የሰማው በአምላክም እንግዲህ ለምንድን ነው ህብስት እንደዚህ ልትል የቻለችው? በቃ ቤት ውስጥ የሆነ ነገር ደርሶባት መሆን አለበት ብሎ ወዲያው ያስባል ማለት ነው። እናም ብዙም ሳይቆይ በአምላክ ማለት ነው ወደ ቤት ለመመለስ ይሞክራል። ወደ ቤት ሲመጣም እንግዲህ ለሶስት ቆመው እያወሩ ነበረ ማለት ነው። የሚያወሩትም ነገር ምንድን ነው? አቶ አለም ይፍቱ ስራን ጠርቶ ህብስትን ይቅርታ አድርጊልኝ ብላ እግሯ ላይ እንድትወርቅ ነበር ያደረገው ማለት ነው። ይህን ሁሉ ግን የማደርገው ለማስመሰል ስል ነው፣ መቼም የእውነቴን እንዳልሆነ ይገባሻል አይደል እያለም ለይፍቱ እየነገራት ነበር። ይፍቱም እንግዲህ ወሬ እንደ ማውራት ካለች በኋላ እባክሽን ሰዓታችንን አትግደዩ ሲላትም እንግዲህ ይቅርታ አድርጊልኝ ትንሽ ክፉ ሆንኩብሽ አይደለ የማይባለውን ነገር እያደረግኩ እያለቻትም እንግዲህ ይቅርታ አድርጊልኝ ትላታለች ማለት ነው።
ህብስትም እንግዲህ በቃ ይቅርታ አድርጊልኝ ካለችኝማ ከጥፋቷ ተምራ ነው የሚሆነው ብላ ስላሰበች እሺ በቃ ችግር የለውም ብላ ወደ መኝታ ክፍሏ ትገባለች ማለት ነው። መኝታ ክፍሏም ገብታ እንግዲህ እየጠየቃት ነበረ። ምን ተፈጥሮ ነው? ቆይ ዛሬ ለምንድን ነው ድሮ ቤትሽ መሄድ የፈለግሽው? እያላትም ነበር። እዚህ ቤት ትንሽ ከብዶኛል፣ እናም ከወሰደ ብዬ ነበር የጠየቁት። ምን ነው ችግር አለው ስትለውም ነበር። አይ ምንም ችግር የለም ግን ደግሞ ቢመልስሽ ያኔ ነበረ ሲጀመርም እዚህ ቤት አያመጣሽም ነበረ። ስለዚህ አንቺ ደግሞ አይመልስሽም፣ እንደዛ ሊያደርግ አይችልም። እንደዛ አደረገ ማለት ንብረቱም ምንም ሁሉ ነገርም ይበላሽበታል ማለት ነው። ስለዚህ እንደዛ ያደርግም ይላታል ማለት ነው። እሷም እንግዲህ አማራጭ ስለሌላት እሺ በቃ ትልና በአምላክ ብድግ ብሎ ሊሄድ ሲል ወዴት ልትሄድ ነው? ልትሄድ ነው እንዴት ትለዋለች ማለት ነው። እሱም እንግዲህ አዎ ሊሄድ ነው፣ ምን ፈለግሽኝ ሲላትም ነበር። አይ እንደ ባለፈው እዚህ ጋር ደገፍ ብለህ እንድተኛ ፈልጌ ነበር ስትለውም አይ አርፈሽ ተነስተሽ በርሽን ዘግተሽ ተኝ ይላትና በስሬዝ እንግዲህ ያናግራታል ማለት ነው። ህብስትም አማራጭ ስለሌላት እንግዲህ ልክ በአምላክ እንደወጣላት ክላሷን ዘግታ ለመተኛ ትሞክራለች ማለት ነው። የፍስስ ስራም እንግዲህ ትንሽም የበሽታውም ነገር ስላለ ብዙም አልተሻለኝም ብላ ስለምታስብ እንግዲህ ሳሎን ውስጥ በብዛት ተኝታ ነው የምናያት እና ታፈሱን እየጠራቻት ነበረ። በጣም በኃይል እየጠራቻት ነበር እና ምን ይሻላታል? ቆይ እኔ እንደዚህ ካልጮኩች ልጅ አሰማኝም ማለት ነው ወይ እያለችም እንግዲህ ታፈሱን ስትቆጣት ነበረ። ታፈሱም እንግዲህ ውይይትዬ ደግሞ እያለችም እንግዲህ ማልጎጎም ትቀጥላለች ማለት ነው። ቆይ አንቺ ልጅ ምንድን ነው ሁልጊዜ የምታልጎመጉሚው? በሰላምሽ ነው ወይ እያለች መጮኋን ትቀጥላለች ማለት ነው። ታፈስም እንግዲህ እነውትዬ ደግሞ እንግዲህ በቃ ጀመሩ ምናምን ትልና ወደ ኪችኗ ትመለሳለች ማለት ነው። ሄርሜላ አብነት ቤት መታ ነበረ እና አብነትም እንግዲህ እባክሽን አንቺ ልጅ ተይኝ በቃ አይንሽን ማየት አልፈልግም ብሏት ነበረ። እሷ ግን ይቅርታ ሳታደርግልኝ ወይንም ደግሞ ሳታዋራኝ ወዴትም አልሄድም ብላ እንግዲህ በሩ ላይ ቁጭ ብላ ነበረ እና እሱም ውስጥ ብዙ ሰዓት ቆይቶ እንግዲህ ወደ ውጭ ሊወጣ ሲል እዛው በር ላይ ተቀምጣ ያገኛታል ማለት ነው። እና አንቺ ልጅ ግን ያምሻል ወይ? እኔን ክፉ ለማስደረግ ነው ወይ እስካሁን እዚህ ነበርሽ ወይ? ደግሞ እኮ በጣም በርዶሻል። ነይ በቃ ወደ ውስጥ ግቢና አረፍ በይ ይላትና እንግዲህ ወደ ውስጥ ይዟት ይገባል ማለት ነው። እሷም ወደ ውስጥ ገብታ ሶፋ ላይ ቁጭ ብላ እንግዲህ አልጠበቅኩም ነበርና በጣም አመሰግናለሁ ትላለች ማለት ነው። እሱ ምንም ማለት አይደለም በይሽ አረፍ በይ እያለም እሱም ሶፋ ላይ ይቀምጣል ማለት ነው። እና በአምላክ እንግዲህ ወደ አብነት ቤት ሲመጣ በር ያንኳኳል ማለት ነው። ወዲያው ገና ግብት እንዳሉ በር ሲያንኳኳ ማን ነው ግን ምናምን እነሱ ናቸው የሚመጡት ስትልም እኔ አላቅም ይልና አብነት እንግዲህ በር ለመክፈት ይሞክራል። በር ሲከፍትም እንግዲህ በአምላክ ነበረ። በአምላክም ሄርሜላን ቁጭ ብላ ሲያያት እንግዲህ በጣም ነው የደነገጠው። ምክንያቱም እንዴት እዚህ ልትመጣ ትችላለች ብሎ በጭራሽ አይገምትም ማለት ነው። ያው ምንም አልተባባሉም ለጊዜው በቃ ሶስቱም ተፋጠው ነበር። ሄርሜላም ደንግጣ ነበር። አብነትም እንደዛው በጣም ደንግጦ ነበር። በአምላክም ሁለቱንም እንግዲህ አፍጥጦ እያያቸው ነበረ። ምክንያቱም በአምላክ ጭራሽ ስለማይገምታት በቃ እሱ ራሱ በጣም ደንግጦ ነበር እና አብነት እንዴት ብሎ ያስረዳዋል በአምላክ የሚለውን ቀጣይ የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ